እኔ እስካልፍ ነው የምትጠብቁ? ነገስ እኔ ሳልፍ ምን ልታገኙ እንደሆነ አስባችሁበተይ እኔ ሳለሁ የሆነ የአማራነት ስሜት ለውጥ እንድታሳዩኝ በጥብቅ በአማራነት ስሜትና በንጹሃን ደም አምላክ በልጆቼ ደም አምላክ በእምነትና በባንዲራው አምላክ ጥብቅ መልእክቴን አስተላልፋለሁ። እንግዲህ ጌትነት ለአማራ አልፏል፣ ለኢትዮጵያ ታሪክ አስገንዝቧል። እኔ ሞት አልልም። ዓለም አውቆታል፣ አገር አውቆታል። በትግሉ ባላማው ጸንቶ አልፏል። ይሄ አልሞተም። ሳይታወቅ የሚሞት ሳይታወቅ ባንዳ ሆኖ የሚበላ ነው። ይሄ እንደዚህ አይነቱ ነው ፍጥረት የሚያስጠላ እንጂ ሞት ያለ ነው። በታሪክ መሞት ሞት አይደለም። እና አገሬ ዜጎቼ እንግዲህ እኔ ማዝነው በልጄ ሞት አላዝንም። በአማራ ማንነቱን ኑሮውን ባለማወቁ ግን እንዲያው እስከመቼ እንዲህ ብሎ አጼ ምኒልክ አባታችን አድዋ ሲዘምቱ እናታችን እቴጌ ጣይቱ ጋር አውጀው ሂደው ወር አልፈጅባቸውም ድርብሽን ድል ሲያደርጉ አድዋ። እኔ ግን ለ40 ዓመት እየተጠጋ ነው እንግዲህ አንድነት ባለመኖሩ አማራ ስንቱ ተኮር አድርጎ እንደተመለከተህ መኖር እንዳችል በእምነትህ በአማራነትህ እንዴት አድርጎ እንደተመለከተ ባለማወቅህ አንዱ ሲሞት አንዱ ብር መቁጠር፣ አንዱ ሲሞት አንዱ መጠጣት፣ አንዱ ሲሞት አንዱ መነገድ፣ ዳንስ ጨዋታ ቧልታ እስከመቼ